አረ ይችልኝ እናት ምንድነው? አረ ስልክሽን ትተሽ ቀና በይ እንዳትጋጪ። ቀና ብልም እንደናንተ አይነት ስራ ፈት ነው ማየው። አቺ ምን አባሽ ነው ያልሽው? ዶም እንደዚህ ብዬ ነው የምሄደው። ምን አገባችሁ? አቺ ያይሻተጂም እንዴ ደምባራ ሲመታኝ ዝም ብላችሁ ታያላችሁ እንዴ? ምን ነው ደበራችሁ እንዴ? አረ ምን አገባን? ይዙ ለማዘረቅ አድርሽ የመጣው ጠብቂ። አሁን ተጠርቶ አሁን አቧራ። አባት ከዲስኮ ሆስፒታል የቱ ጋር ነው? በዚህ ጋር እንዴ ዛና መጨረሻ ከሆነ ነገሬክ ነበርኩ ከኔ ተለይተ ሰው አትሆንም ብዬ ና አናግረኝ እንጂ ሄልሜ ምናምን ብትለው እስካሁን ሳክስ ነበር እንዴ? ወይስ እስካሁን አለቀህ? ሆስፒታሉን ነበር አይፈለግሽው? ትክክለኛውን አቅጣጫ እንኳን ብትጠቁመኝ በአንተ መንገድ አልጓዝም። እሺ ወይ ዛና በቃ እንዲሆነ ቀረክ። ሶሪ ይዙ ቆየው ብሻ ኪናሽን ፏር ይልሻል። ይዙ መንገዱን አሳየኛ። ኢዛና ይቅርብሽ፣ በተሳሳተ መንገድ እንዳትጓዥ። ቻው። አዝራጋጭ ና ና ና ና ዳ ምን ልታዘዝ እንዴ? ኢዛና አብሮ አደግ ጓደኛዬ ነበር። አስተናጋጅ ሆነህ ነው? አዎ። ምን ልታዘዝ? አይገርምሽም? በጣም ጎበዝ ተማሪ ነበር። አጉል አቀኛ ነኝ ሲል አስተናጋጅ ሆኖ ቀረ። በጣም ይቅርታሽ አባት፣ ለኔ ተቆራጭ አምጣኝ፣ ለሱ ደግሞ ሻይ። እሺ። ና ና ና ና ና እኔ ሳላዝ ወዴት ነው የምትሄደው? እሺ ምን ላምጣልህ? ሰው ማዘዝ ደስ ይለኛል። ሻይ ይዘልኝና። ምን ሆነ ነው? አብሮ አደግ አይደል እንዴ? ምበልጠው እንጂ የሚበልጠኝን ጓደኛ መቼም ይዤ አላውቅም። ይሄው ያዘዝከኝ። አባት ሂሳቡ 200 ብር ነው። ለአገልግሎት ስንት ቲፕ ልስጥህ? አያስፈልግም፣ አመሰግናለሁ። አባት ይሄ ላንተ ነው። ለኔ እኮ ደሞዝ ይበቃኛል። ተቀይመህ ነው? ኧረ እኔ አልተቀየምኩም፣ ግን ብሩ ናንተ አሁኑኑ የባሌን ማስታወሻ መለስ። የምን ማስታወሻ ነው? የሌባ አይነ ደረቅ ያለ ሶስታችን እዚህ ቤት ሰው አለ? ባልሽ እኮ ወንድሜ ነው። እንዴት ነው ካንቺ ላይ የሚሰርቀው? እንደ ወንድም ብታከብረውማ የሰጠኝን ወርቅ ወስዳችሁ እንዲያውም መጣ። ኧረ በማላውቀው ከአንድ ወንድሜ እንዳታጣይኝ በማርያም። ዝም በል ሌባ። ማን ሰረቃለ? ምንድነው የምትጨቃጨቁት? ይሄው ወንድምህ ሰርቆኝ ሊወጣ ሲል እጅ ከፍንጅ ነው ያስኩት። የሌለብህን ስርቆት ከየት ነው ያመጣኸው? ኧረ ወንድሜ አይቺ እንኳን ማላውቀውን ያንገት ሐብል እኮ ነው ጠፋብኝ የምትለው። አንተ የሰጠኸኝን ሐብል ሁሌም ቸኩለሽ ሰው አታስቀይሜ። ራስሽ አይደል እንደ ሐብሉ ተበጠሰ ብለሽ ላሰራልሽ ወሰድኩት። ወይኔ ይዙ ሳላውቅ ገመትኩህ። ችግር የለም ሳታቂ ነው። ግን አሁን ስለምቸኩል ልሂድ። ተቀይመህ ነው ይዙ እቆያለሁ ብለህ አይደል እንደ መጣው? ወዴት ነው የምትሄደው? በቃ እንደ ቀልድ ተውካት? አዎ እባክህ ተውኳት። ቆይ ልታገባ እንደሆነ ነግረሃታል? አልነገርኳትም። ለምንድን ነው እሷን ማግባት ያልፈለገው? እሷ ፍቅረኛ እንጂ ሚስት መሆን አትችልም። ማለት ሴትነት ይጎላታል። ዘላ አልጠገበችም። መረጋጋት ይቀራታል። ሚስት የልጆች እናት ለመሆን ማንነት ይፈልጋል። የተረጋጋ ማንነት። ላንተ ስለተወኩት ማንነት፣ ላንተ ስለተወኩት መረጋጋት ስትጠቀኝ እንዴት ነበርኩ እንዴ? ምሩ አንተ ነበርኩ እኮ እቺ ሴት የሰራት። ክብሬን ማንነቴን ላንተ ስል ነበር የተወኩት።